ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪ። አምላኬ ሆይ በሰዎች መካከል አቆምከኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የኔ ቤተሰቦች፣ ውድ የዚህኑ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ? እኔ አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እንዴት ናችሁ? አላችሁልኝ? ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እናንተ ምንም የሚለው ነገር የለም። በስ እናንተ ጫነ ወይንም እናንተ ሸር ለምታረጉልኝ፣ እናንተ ሰብስክራይብ ለምታረጉልኝ እኔ የምጠቀሙ ነገር ስላለ ለእናንተ ነው ያኔ ቪዲዮ የምሰራው ማለት ነው። እና በጣም ጋዋ እየጠጣሁ ሳውዲ ምን ጠጣ ይኸው ላሳያችሁ። ጋዋ ሳውዲ እየጠጣሁ ነው። ብቻ ወጣጥሽ ብሎኛል። በጣም ጠቃልኝ በጣም ስለጠፋሽኝ እስቲ ጋው እንኳን ጠጥቼ ነቃ ብያለሁ ነበረ። እና እንዴት ናችሁ? ደህና ናችሁ? አላችሁ? አልሐምዱሊላህ። እስኪ አይዞሽ በይ። በጣም ደብሮኛል፣ በጣም ከፍቶኛል። በቃ ምን ልንገራችሁ፣ እኔ እንጃ። ይሆን እንደው በሆድ ባዶ ይቀራል ይባላል የሀገሬ ሰው ተረት ማለት ነው። እስኪ የኔ ወዳጆች ሆናችሁ አይዞሽ ከጎንሽ ነን እያላችሁ አሳዩኝ እስኪ። በጣም ከፍቶኛል ከምነግራችሁ በላይ በጣም ከፍቶኛል። ብቻ እንዲህ ነው ማለት አይቻልም። አላህዋዬ ከመዳን ቤት ማውጣት እንጂ የራሳችን ኑሮ በራሳችን ተመርተን በራሳችን በቃ አልሐምዱሊላህ ብቻ አልሐምዱሊላህ። ይኸውም እኮ ለመስራት እኮ ዝቅ አይደለም ያኔ ዝቅ ብዬ አላስብም። ምክንያቱም እኔ ጤና ሆኜ እየሰራሁ ስለሆነ መስራት ያስከብራል፣ ነጽነት ያኮራል ይላል አባቴ። ስለዚህ በመስራቴም አልሐምዱሊላህ። ደግሞ የሰው ፊት መገረፍ ለፈተና ነው። ኢንሻአላህ አላህ የተሻለውን አስቦልን ሊሆን ይችላል። አላህ የተሻለውን ሊወፍቀን ሆኖ ሊሆን ይችላል። ብቻ አላውቅም። እና አበረታቱኝ የኔ ውድ ቤተሰቦች፣ በጣም የምወዳችሁ በጣም የማከብራችሁ። እኔ እንጃ በቃ እኔ ቃላት የለኝም። ብቻ አበረታቱኝ። በጣም ከፍተኛ ከምነግራችሁ በላይ ግን ያልከውን ይሄ ሁሉ ፈተና ይሄ ሁሉ ስቃይ አልፎ እናወራው ይሆን? የሰው ልጅ ሲፈተን እንዲህ ግን አልሐምዱሊላህ አላህ የሚወደው ነው የሚፈትነው ይባል የለ። እስኪ ዛሬ ከፍቶኛል፣ አይዞሽ ከጎንሽ ነው የሚባለው። እስኪ እኔ ወዳጆች ይሆናችሁ አይዞሽ ከጎንሽ ነው እኛ እንወድሻለን አይዞሽ እያላችሁ እስኪ ያሳዩ። አንዳንዴ ብቻችሁን ስትሆኑ አይጠፋችሁ? በጣም ነው የሚገባው። በጣም ግን ለምንድን ነው ፈተና የሚበዛው? አልሐምዱሊላህ በበጎ ነው እኮ። ብቻ በጣም የሚደብረው ሁሉ ነገር ብቻ አልሐምዱሊላህ በኸይር ነው፣ ለበጎ ነው። ለበጎ አድርገው። በጣም የምወዳችሁ በጣም የማከብራችሁ። ብቻ ደብሮኛል። ለምን እንደሆነ ዝም ብሎ አይከፋችሁም? ግን ዝም ብሎ ሆድ አይብሳችሁም? እኔ ከየት መጣ ከየት መጣ ራሱ ብዬ ሳላስበው በጣም ይከፋኛል። እንኳን ትንሽ ስበብ እንኳን ትንሽ የሆነ ነገር አግኝቶኝ በጣም የሚከፋኝ። ለምን እንዲሁ አላውቅም። ትንሽዬ ነገር ምንም አልችልም። ሁሉም ነው ወላ እኔ ብቻ ነኝ? እስኪ ንገሩኝ። በጣም የሚከብደው የሁሉም ነገር። አላህ የተሻለውን ያውቃል። ኢንሻአላህ ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁን።